ሰላም ጤና ይስጥልኝ ውድ የባሱ ሚዲያ የዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ። የዕለቱን ዜናዎች ይዤ ቀርቤያለሁ። አብራችሁኝ ቆዩ። በምስራቅ ጎጃም ዞን የሚገኙት ደጀን ሞጣ እና አዴትን ከክልሉ ዋና ከተማ ባህር ዳር የሚያገናኘው ቢ31 ቁልፍ አገር አቋራጭ መንገድ ተዘግቶ ለ4 ወራት መቆየቱን ይህም ህይወታቸውን ወደ ከፋ ሰቆቃ እንደለወጠው የአካባቢው ነዋሪዎች ገለጹ። የቢ31 መስመር ለአማራ ክልል ምጣኔ ሀብት የጀርባ አጥንት ከሆኑ መንገዶች አንዱ ነው። የምስራቅ ጎጃም ዞኖችን ከባህር ዳር ጋር ብቻ ሳይሆን በደጀን በኩል ከሀገሪቱ ዋና ከተማ አዲስ አበባ ጋር የሚያገናኘው ዋና የንግድና የህዝብ ማመላለሻ መስመር ነው። ለመንገዱ መዘጋት በይፋ ከመንግስት የተሰጠ ምንም አይነት ምክንያት እንደሌለ የሚናገሩት ነዋሪዎቹ መንገዱ የተዘጋው በአካባቢው በሚንቀሳቀሱ የፋኖ ታጣቂዎች ላይ የሚደረገው እንቅስቃሴ ለመገደብና የሎጂስቲክ መስመራቸውን ለመቁረጥ ነው፣ ሆን ተብሎ በመንግስት የጸጥታ ኃይሎች የተወሰደ እርምጃ ነው ሲሉ ያምናሉ። ይህ ይፋ ያልሆነ እገዳ በታጣቂዎች ላይ ከሚደርሰው ተጽዕኖ ይልቅ ሰላማዊውን ህዝብ ዋጋ እያስከፈለ መሆኑን ነዋሪዎች በምሬት ይናገራሉ። የዚህ ቁልፍ መንገድ መዘጋት ያስከተለው ተጽዕኖ ዘርፈ ብዙ መሆኑንም ነዋሪዎች ይገልጻሉ። አንደኛው የዋጋ ንረትና የሸቀጥ እጥረት ከሌሎች ሀገሮች ክፍሎች ወደ ዞኑ የሚገቡ እንደ ነዳጅ፣ የምግብ ዘይት፣ ዱቄት፣ ስኳርና ሌሎች መሰረታዊ ሸቀጦች ሙሉ በሙሉ በሚባል ደረጃ ቆመዋል። ይህም በአካባቢው የዋጋ ንረት ሰማይ እንዲነካ አድርጎታል። በምላሹም የአካባቢው አርሶ አደሮች ያመረቱትን ምርት ወደ ዋና ከተሞች ማጓጓዝ ባለመቻላቸው ለከፍተኛ ኪሳራ ተዳርገዋል። ሁለተኛ የጤና አገልግሎት መስተጓጎል ከሁሉም በላይ አሳሳቢው የጤና አገልግሎት መስተጓጎል ነው። ነዋሪዎች እንደሚሉት በወሊድ በድንገተኛ አደጋና በሌሎች ከባድ ህመሞች የተያዙ ታማሚዎች ወደ ባህር ዳር፣ ደብረ ማርቆስ ወይም አዲስ አበባ ባሉ ትላልቅ ሆስፒታሎች ለሚደረግላቸው ሪፈር መሄድ አልቻሉም ሲሉ ምሬታቸውን ይገልጻሉ። ህሙማን ለማድረስ በሚደረግ ሙከራ ረጅም ሰዓታትን የሚወስዱ አማራጭ አደገኛና ያልተመቹ የገጠር መንገዶችን ለመጠቀም በመገደዳቸው የበርካታ ሰዎች ህይወት አደጋ ላይ መውደቁን ይገልጻሉ። ሶስተኛው የህዝብ ትራንስፖርት መቆም፣ የህዝብ ማመላለሻ ሙሉ በሙሉ በመቆሙ ቤተሰቦች ተበታትነዋል። በተለያዩ ከተሞች ተምረው ወደ ቤተሰቦቻቸው ለመመለስ የሚፈልጉ ተማሪዎች፣ ለስራ የሚንቀሳቀሱ ሰራተኞችና የተለያዩ ለማህበራዊ ጉዳዮች የሚጓዙ ዜጎች እንቅስቃሴያቸው ሙሉ በሙሉ ተገድቧል። ነዋሪዎቹ በመንግስትና በታጣቂዎች መካከል በሚደረገው ግጭት ዋነኛ ተጎጂና ዋጋ ከፋዩ ሰላማዊ ህዝብ ሆኗል ሲሉ ያሳስባሉ። መንግስት የህዝቡን ሰቆቃ ተመልክቶ ይህንን ለወራት የዘጋው ቁልፍ የኢኮኖሚና የሰብአዊ ድጋፍ መስመር በአስቸኳይ እንዲከፍት አጥብቀው ጠይቀዋል። የካይሮ ሰበብ መቆሚያ የለውም። ሰሞኑን የካይሮ የውሃ ፖለቲከኞች የኢትዮጵያ ከታላቁ የህዳሴ ግድብ ኃይል ማመንጫ ከፍተኛ መጠን ያለው ውሃ እየለቀቀችብን ነው ሲሉ ኢትዮጵያን ኮንነዋል። በዚህም ለአስዋና ከዚያም ቀደም ለሚገኙ ካናሎች ስጋት እንደሆነባቸው በመግለጽ ጭምር የግብፅ የውሃ ሀብትና መስኖ ሚኒስቴር ባወጣው መግለጫ ሴፕቴምበር 10 ቀን የተለቀቀው የውሃ መጠን 485 ሚሊዮን ሜትር ኪዩብ ውሃ የነበረ ሲሆን ሴፕቴምበር 27 ቀን የተለቀቀው ውሃ መጠን 780 ሚሊዮን ደርሷል ይላሉ። በህዳሴው ግድብ ላይ የሪሞት ሴንሰሪንግ ጥናት ማድረጉን ያስታወቀው ሚኒስትሩ በዚህም 1 ሜትር የሚሆነውን ውሃ መለቀቁን ገልጾ ይህም ከተፈጥሯዊ የአባይ ወንዝ የውሃ ፍሰት ወደ 2 ቢሊዮን ሜትሪክ ኪዩብ የሚሆን ተጨማሪ ውሃ መለቀቁን እንደሚያመላክት አስረድተዋል። ከዚህ ቀደም በግድቡ ውሃ ፍሰት ላይ ኢትዮጵያ ተለዋዋጭ እርምጃ መውሰዷን ያስታወቀው መግለጫው በዚህ ወር ደግሞ ማለትም ከኖቬምበር 1 እስከ 20 ከፍተኛ መጠን ያለው ውሃ እንደለቀቀች አስረድተዋል። በተጠቀሱት ቀናት ውስጥ የለቀቀችው ውሃ መጠን በቀን በአማካኝ 180 ሚሊዮን ኪዩቢክ ሜትር መሆኑን ገልጸውም በዚህ ወቅት ከዚህ ቀደም የሚለቀቀው ውሃ 100 ሚሊዮን እንደነበር ጠቅሰዋል። በዚህም ልንቆጣጠረው ይገባል የሚል ስሜት አንጸባርቀዋል። ትናንት ግድቡ የውሃ ፍላጎታችንን ያስቀርብናል፣ ዛሬ ደግሞ የሚለቀቀው የውሃ መጠን በዛብን፣ የጎርፍ ስጋትን ማሳደረብን የሚለው ወቀሳ እርስ በርሱ የሚጋጭ ትችት ነው። ዘላቂ መፍትሄው ግን አገራችን ዋና የውሃው ምንጭ መሆኗን ተቀብሎ የጋራ ሀብቱ ፍትሃዊና ጤናማ ፍሰት እንዲኖረው ተስማምቶ በጋራ መሰረት ብቻ ነው። ከታሪክ ጸብና ከሴራ አዙሪት ወጥቶ
በሰጥቶ መቀበል መኖርም የኖረው አካሄድ ግን የተቀየረ ብቻ ሳይሆን ላይመለስ የሞተ ነው። የቆየው ሴራ ብዙ ነው። ከዘፍጥረት ታሪካችን ጀምሮ የአባይን ውሃ በተመለከተ ግብጾች ሲያጮሁና ሲያሰጉ ያደሩበትን አንድም ጊዜ የለም። ከክርስቶስ ልደት በፊት ስለ አባይ ውሃ ኢትዮጵያን ለማስጠንቀቅ ሙሴ 10,000 የሚሆን ሰራዊት ይዞ መጥቶ እንደነበር ሰምተናል። ከዛሬ 1,000 ዓመታት በፊት የአባይ ውሃ በዝናብ እጥረትና በሌሎች የራሱ ምክንያቶች ውሃ መጠኑ ቀንሶ ስለነበር ኢትዮጵያ ገድበው ይሆናል በሚል ስጋት አቡነ ሚካኤል የተባሉት ጳጳስ በአማላጅነት ወደ ኢትዮጵያ ልካ እንደነበርም በኢትዮጵያ በኩል ውሃውን ለመቀነስ በአባይ ላይ የተሰራ አንዳችም የውሃ መቀነሻ ዘዴ አለመኖሩን አረጋግጠው እፎይ ብለውና መስክነው መመለሳቸው አንብበናል። ግብፃውያን የኢትዮጵያ ሕዝብ እንደ ዕደ ጥበብና በተግባረ ዕድ ሙያ የሰለጠነ እንደሆነ አቅም እያገኘ እንደሆነ አባይን ከመገደብ አይመለስም በሚል ስጋት የሙያ እውቀት እንዲኖረው ባለእጁ ቡዳ ቀጥቃጭ እያሉና የወሩን ቀናት በሙሉ በመላእክትና በቅዱሳኑ ስም እየገዘቱ ስራ እንዳይሰራባቸው በማድረግ ስልጣኔያቸውን ወደ ኋላ ለመጎተት የሰሩት ሴራ ስለመኖሩም በብዙ ታሪኮች ውስጥ አለ። ኢትዮጵያ በጥንታዊ ታላቅ ስልጣኔዋ ዘመን የአባይን ውሃ ሙሉ በሙሉ ለመዝጋት በምትችልበት ዘመን እንኳን ይህንን አላደረገችም። ኢትዮጵያ በሰራዊት ኃይል ጭምር ከግብፅ እጅጉን የበለጠች በነበረችበት ጊዜ እንኳን አባይን ገድቤ የግብፅን ጉሮሮ ልዝጋ እንዳላለች ታሪክ ምስክር ነው። አለቃ ደስታ ተክለወልድ ዘብሔረ ወግዳ ገበት ሐዋርያ በተባለውና በ1928 ዓ.ም በታተመው መጽሐፋቸው ገጽ 41 ላይ ይህንን የሚያስረግጥ ግጥም አለ። እንዲህም ይላል። የአባቶቻችንን ፈረስና ጓዝ ባህር ያላገደው እንኳን ፈሳሽ ወንዝ በሰሜን አፍሪካ ያጤዳዊ ጫማ ሱዳን ኖባን ሲረግጥ እንደ አውድማ የግብፅን ጉሮሮ አባይን መዝጋት በጣታቸው ነበር እንደ ቀለበት በሚል ቅኔ የተጻፈውን እናስታውሳለን። ይህ ከጥንት ጀምሮ ያለው የኢትዮጵያ አቋም ዛሬም ቢሆን የተከበረ ነው። ሀገራችን አባይን ገድቤ የግብፅን ጉሮሮ ዝጋለሁ የሚል አቋም ጥንትም አልነበራትም፣ ዛሬም የላትም። ታላቁ ግድብ ተጠናቆ እውን የሆነው በዚሁ ሀቅ ላይ ተመስርቶ ነው። ኢትዮጵያ የኤሌክትሪክ ኃይል ማመንጫ የሚሆን ኃይል እየሰጠ የሚያልፍ ግድብ ለመስራት አቀደች፣ እውንም ሆነ። ለግብፅ የሚሄደው የውሃ መጠን ትርጉም ባለው ሁኔታ ሳይቀንስ እላፊ ሳይጨምር ኃይል አመንጭቶ የሚሄድ መሆኑንም የታወቀ ነው። ውሃ ከተፈጥሮ ጋር ቁርኝት ስላለው የፍሰት መብዛትን ቢያጋጥም መፍትሄ መወነጃጀል ሳይሆን በጋራ ችግሩን መፍታት ነው። ግብፃውያን ለኢትዮጵያ የውሃ ምንጫችን ነች ብሎ መንከባከብና መተባበር ብቻ ሳይሆን ልማትና ሰላሟን ማገዝ ላይ ተግተው መስራት ይኖርባቸዋል። የትግራይ ክልል ግብርና ቢሮ ኃላፊ አቶ አለም ብርሃን ሀረፊዮ የ2022ቱ የሰላም ስምምነት ሙሉ በሙሉ ባለመተግበሩ ምክንያት 50 በመቶ የሚሆነው የክልሉ ለም የእርሻ መሬት ሳይታረስ መቅረቱን አስታወቁ። ኃላፊው ለካፒታል ጋዜጣ እንደተናገሩት ቀሪው ግማሽ መሬት በተለያዩ ታጣቂዎች ቡድኖች ቁጥጥር ስር በመሆኑ ማህበረሰቡና ተፈናቃዮች ወደ ቀያቸው ተመልሰው ማልማት አልቻሉም። ይህ ሁኔታ ረሃብና ሞትን ጨምሯል፣ ለኛም ከባድ ፈተና ነው ብሏል። የሰላም ስምምነቱን ሙሉ በሙሉ አለመተግበሩ ክልሉ ወደ ቀድሞ ሰላሙ እንዳይመለስ ማድረጉን የገለጹት አቶ አለም ብርሃን በተለይም በድንበር አካባቢዎች የኤርትራ ጦር መኖሩ ወደ ግማሽ የሚጠጋውን ሊታረስ የሚችል መሬት ከጥቅም ውጭ ማድረጉን ዓለም አቀፍ ሪፖርቶች እንዲመለከቱት ተናግረዋል። ይህ በእንዲህ እንዳለ ባለፈው ጥቅምት ወር የነበረው ያልተለመደ የአየር ሁኔታ ዝናብና ተባዮችን በግምት 328,000 ሄክታር የእርሻ መሬት ላይ ጉዳት ማድረሱ የሚጠበቀውን ምርት ቢያንስ በ25 በመቶ ቀንሶታል ይላሉ። በዚህ ምክንያት በ2017 1.3 ሚሊዮን ሄክታር ለማልማት ታቅዶ የነበረ ቢሆንም አሁን ሊደርስበት የሚችለው 763,000 ሄክታር ብቻ በመሆኑ የሚጠበቀውን አጠቃላይ ምርት ከዕቅዱ ከ50 በመቶ በታች እንዲሆን ተገምቷል። በታህሳስ 2024 የወጣ አንድ የሰብል ግምገማ በ2025 በክልሉ 2.5 ሚሊዮን ሰዎች የምግብ እርዳታ እንደሚያስፈልጋቸው፣ ከነዚህም 500,000 የሚሆኑት ለከፋ ምግብ እጥረት እንደሚጋለጡ መተንበዩ ይታወቃል። በፌዴራል መንግስቱ እጅግ አዝነናል ሲሉ
ስምረት ፓርቲ ገለጸ። አቶ ጌታቸው ረዳ የሚመራውና በቀድሞ የህወሓት አመራሮች የተመሰረተው ዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ በወጣው መግለጫ በፌዴራል መንግስት እጅግ ማዘኑን አስታወቀ። ፓርቲው በመግለጫው የፕሪቶሪያው ስምምነት ሁሉም አይነት ውዝግቦችና ልዩነቶች በህገ መንግስቱ መሰረት እንዲፈቱ እድል የሰጠ መሆኑን አውስቶ፣ ይሁን እንጂ በዚህ ያልተደሰቱ የውስጥና የውጭ አካላት በሚያደርጉትና እያደረጉ ባለው ጥረት ስምምነቱ የተጠበቀውን ውጤት እንዳያመጣ አድርጎታል ብሏል። መግለጫው ሲቀጥልም በዚህ ስምምነት መሰረትና በህገ መንግስቱ በተቀመጠው አግባብ የምዕራብ ትግራይ ተፈናቃዮች ዋስትና ባለው አግባብ እንዲመለሱና በከፍተኛ የፌዴራል አካላት እየተመራ የተሻለ ደረጃ እንደደረሰ ጠቅሰዋል። ጨምሮም ነገር ግን አካባቢውን ወረው የያዙና በፕሪቶሪያው ውል መሰረት ያለ አንዳች ቅድመ ሁኔታ እንዲወጡ ስምምነት የተደረሰባቸው ኃይሎች የተጀመረውን የሰላም ሂደት አፈጻጸም የሚያደናቅፉ መግለጫዎችን እያወጡ ነው ያለው ስምረት ፓርቲ ይህ ይስተካከል በሚል ዝምታን መምረጡ አውስተዋል። ነገር ግን የስምምነቱ ባለቤት የሆነው የፌዴራል መንግስት ይህንን ለማረም ምንም ጥረት ሲያደርግ አለማየቱን የጠቀሰው ስምረት የፌዴራል መንግስት ለማረም ያደረገውን ጥረት ባለማየታችን እጅጉን አዝነናል ብሏል። እንደ ምሳሌም ህዳር 10 ቀን 2018 የተከሰተውን አንስቷል። በዕለቱ የነበረውን ሁኔታ ስምረት ፓርቲ የገለጸው ቀድሞም ቢሆን ህዝባችንን እንዲፈናቀል ከፊት ሆነው ሲያነሳሱ የነበሩ አንዳንድ ምሁራንና የሃይማኖት መሪዎች በዚህ ሳይጸጸቱ ዛሬም ይህንን ስምምነት የሚያደናቅፍ የተጀመረውን ሰላማዊ ትግል ሂደት የሚያውክና የትግራይ ህገ መንግስታዊ ግዛት የሚጻረር ኃላፊነት የጎደለው አሳፋሪ ተግባርን ፈጽመዋል በማለት ይኮንናሉ። በኢትዮጵያና ኬንያ ድንበር 2 ሰዓታትን የዘለቀ የተኩስ ልውውጥ መካሄዱ ተሰማ። በአካባቢው የተሰራጩ መረጃዎች እንደገለጹት የተኩስ ልውውጡ የተካሄደው ትላንት ቅዳሜ ምሽት ላይ በኢትዮጵያ ውስጥ የሚገኙትን የዳሰነች ጎሳ አባላት ታጣቂዎች ወደ ኬንያ ድንበር 1 ኪሎ ሜትር ዘልቀው በመግባት የተኩስ ርምታ መክፈታቸውን ዘገባዎች አስታውቀዋል። በሞያሌ ከተማ ውስጥ የተፈጠረውን ይህንን ክስተት ተከትሎ የኬንያ ሞያሌ ፖሊስ ከድንበር ጠባቂ አባላት ከአካባቢ ጸጥታ አካላት ጋር በመሆን ምላሽ መስጠታቸው ዘገባዎች አስታውቀዋል። የተኩስ ልውውጡ 2 ሰዓታትን የዘለቀ እንደነበርም ገልጸዋል። ይህ የተኩስ ልውውጥ ሊበርድ የቻለው የኬንያ መከላከያ ኃይል አባላት በስፍራው መድረሳቸው ተከትሎ ሲሆን በተኩሱ ምንም ጉዳት እንዳልደረሰ እስካሁን በይፋ የተገለጸ ነገር የለም። ይሁንና የኬንያ ጋዜጦች በኬንያ የጸጥታ አካላት የተጎዳ ሰው እንደሌለ ገልጸው ከኢትዮጵያውያኑ ታጣቂዎች የመቁሰል አደጋ የደረሰባቸው እንዳሉ አስታውቀዋል። እንደ ዘገባዎቹ ከሆነ የትላንት ተኩስ ሊከፈት የቻለው ቀደም ሲል በኢትዮጵያውያኑ ጎሳዎች ላይ አንድ ሰው መገደሉን ተከትሎ በተሰጠ የበቀል እርምጃ ነው። በአካባቢው ለጊዜ ሁኔታዎች ለማረጋጋት የተቻለ ቢሆንም ውጥረቱ ግን አሁንም እንደሰፈነ መሆኑን ዘገባዎች አስረድተዋል። እስራኤል በባህር በሩ ጉዳይ ከኢትዮጵያ ጎን ነኝ አለች። ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እስራኤል ሙሉ በሙሉ ትደግፋለች። ይህን ያሉት በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ናቸው። ኢትዮጵያ ለኢኮኖሚዋ ሉዓላዊነትና ደህንነቷ የባህር በር እንደሚያስፈልጋት እስራኤል ታምናለች ያሉት አምባሳደር አብርሃም ንጉሴ እስራኤልም ኢትዮጵያ ለምታደርገው ጥረት በዲፕሎማሲና በሰላማዊ መንገድ ከኢትዮጵያ ጎን ነኝ ብለዋል። ሁለቱ ሀገራት የአንድም ሳንቲም ሁለት ገጽታዎች ነው ያሉት አምባሳደር አብርሃም ሁለቱ ሀገራት ጥንታዊና ልዩ የሆነ የብዙ ዓመታት የዲፕሎማሲ ግንኙነት ያላቸው መሆናቸውንም ጠቅሰዋል። በዚህኛው ዘመንም ሁለቱ ሀገራት የሚተባበሩና የሚረዳዱ ናቸው ብሏል። ይህን ደግሞ ለዓለም አቀፍ መድረክም በተባበሩት መንግስታት ድርጅት ጭምር እስራኤል ኢትዮጵያን ትደግፋለች፣ ኢትዮጵያም እስራኤልን ትደግፋለች ካሉ በኋላ ይህ መደጋገፍ ግን በኢኮኖሚም በጤናውም በግብርናውም ያለ ነው ብሏል። እስራኤል ምክር ቤት አባል ጸጋ ፈንታሁን ዶክተር የኢትዮጵያ የባህር በር ጥያቄ በተመለከተ ሲናገሩ ኢትዮጵያ የባህር በር ጥያቄዋን በሰላማዊና በዲፕሎማሲያዊ መንገድ የማግኘት መብቷ የተጠበቀ ነው ብሏል። በእስራኤል የኢትዮጵያ አምባሳደር ተስፋዬ ይታይ በበኩላቸው በእስራኤል በኩል ኢትዮጵያ የባህር በር ላይ የማግኘት ጥያቄዋን የመቃወም አዝማሚያ እንደሌለ አንስተዋል። ኢትዮጵያ እንደገና መልሳ ወደ ቀይ ባህር ጠረፍ ብትመጣ አንደኛ ወዳጅ ሀገር ናት። በተጨማሪም እስራኤል ኢትዮጵያን መግቢያ በር አድርጋ ስለምትመለከታት ከሌሎች አፍሪካ ሀገራት ጋር ያላትን ግንኙነት ለማጠንከር እንድታግዛት ትፈልጋለች ብሏል። ዜናዎቹ እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ አመሰግናለሁ።